መንፈሳዊ ቅኔ የገጠሙሽ ትልልቅ የህይወት ፈተናዎች አሉ? በጣም ከባድ ጊዜ እግዚአብሔር ደግ አይደለ? እግዚአብሔር ቸር አይደለ? ቀን እንዴት እንዲያስመልጠን ከጠላት ፎከራና ዛቻ እሱ ያውቃል። በቃ ጌታን ብቻ ነው ማስበው፣ ሌላ ነገር ማስበው ነገር የለም። ከነምን ይዞኛል ጌታ በፍቅሩ ደግፎ እንደዚህ ይዞኛል። ቆሟል ሁሉም መኪና፣ አንድ መኪና ግን እንዲህ በቃ በጣም በስፒድ ነው እና በቃ ያንን ሐሳብ አይምሮ እያሰበ ብድግ አደረገኝ። በቃ ከዛ ውስጥ ደግሞ መልካም የሆነ ነገር ያወጣል አንቺን ሊሰራበት ክብሩን ባንቺ ሊገልጥ። ከኔ አክሲደንት በኋላ እዛ ቦታ ላይ ካሜራ ተገጥሟል። ምናልባት ሊገድለን ሊያጠፋን ይሆን ይችላል። ሰርጀሪ ማድረግ ይፈልጋሉ፣ ግን እንዴት አድርገው ሰርጀሪ ያርጉት? እንትኖች ሲኪርሶች ሄሊኮፕተር ላኩልን። የሆነ something happen ቢያደርግ አንቺን ነው ወርሻለን ታቀልሻለን። በጣም በሚያስፈራ ስፒድ እንዲህ ይመጣል። በዛን ሰዓት ማለት ቤት ውስጥ በቃ ቤተሰቤ በቃ እንትን ይያሉ እየጠበቁኝ ነው። መንፈሳዊ ቅኔ ሰላም የተወደዳችሁ ውድ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። ይሄ መንፈሳዊ ቅኔ የተሰኘው ፕሮግራማችን ነው። ከኤፍላክ ፕሮዳክሽን ጋር በመተባበር ዝግጅቱን የማቀርብላችሁ እኔ ፍሬኒ ፍራንሷ ነኝ። ዛሬ እንግዲህ በእንግዳችን ቤት በዓልን እያከበርን በዓልን እያሳለፍን እንገኛለን። እናንተም ደግሞ ፕሮግራማችንን እየተከታተላችሁ በዓልን ከኛ ጋር እንድታሳልፉ ግብዣዬ ነው። መልካም ቆይታ። ዛሬ እንግዳ ይዤላችሁ መጥቻለሁ። በጣም የተወደደች የተባረከች በጥንካሬዋ ለብዙዎች ተምሳሌት የምትሆን ጌታን በመውደዷ በቅንነት ለሰዎች በመኖር ራሷን ለሰዎች አሳልፋ በመስጠት የምትታወቅ እህት ናትና እሷን ነው እንግዲህ ልዩ የበዓል እንግዳ አድርጌ ያቀረብኩላችሁ። በህይወቷ እንደምትማሩ እግዚአብሔርን እንደምታከብሩ እንደምታመሰግኑ በእውነት እግዚአብሔር እንደሚረዳ እንደሚያሻግር ለብዙዎች ምሳሌ ይሆናል ብዬ አምናለሁኝና እንደምትጠቀሙ እግዚአብሔርን በሷ ህይወት ደግሞ እንደምታከብሩ ባለሙሉ እምነት ነኝ። አብራችሁን ቆዩ። ርብቃዬ እንኳን አደረሰሽ። ከናውራደረሰን በጣም ደስ ብሎኛል ዛሬ እንግዳዬ ስለሆንሽ። እኔም ደስ ብሎኛል። ይሄንን ኢንተርቪው ለማድረግ ብዙ ጊዜ ነበር ከብዙ ጊዜ በፊት ነበር ያሰብነው ልናደርግ ያቀርነው፣ ግን ደግሞ የእግዚአብሔር ሰዓት ዛሬ ሆነና ልዩ የበዓል እንግዳ የሆነሽ ካለሽ ጊዜ ከተጣበበ ጊዜ ሰተሽኝ አብረን በቤትሽ እንግዳ አድርገሽ ስለተቀበልሽን በጣም አመሰግናለሁ። በድጋሚ እንኳን አደረሰሽ። እንኳን አብራድረስ። እስቲ ርብቃ ማናት? ስላስተዳደግሽ ስለ ልጅነትሽ መለስ ብለሽ እስቲ ወደ ኋላ ወሰጂንና ርብቃን አስተዋውቂን። ኤፊ ፍሬዬ በጣም አመሰግናለሁ። በዚህ መጣችሁ ይሄንን ጊዜ በቃ እዚህ ሀገር በተጣበበ ሰዓት መጣችሁ በቃ እንደዚህ ለእግዚአብሔር ክብር የሚሆነን ለእግዚአብሔር በቃ የእግዚአብሔር ስም ይወሳ ዘንድ ለማድረግ ስለተነሳችሁ እግዚአብሔርን አመሰግናለሁ። እግዚአብሔር ስራችሁን ይባርክላችሁ፣ ልጆቻችሁን ይባርክላችሁ፣ ነገራችሁ ሁሉ የተባረከ ይሁን። በርግጥ ለረጅም ጊዜ ይሄንን ለመስራት ብዙ አቀደን ብዙ እንትን ብለን ነበር፣ ግን የአምላክ ሰዓት ሆነና በደጉ በአምላክ ሰዓት ሁሉም ሆነ እና በዚህ ሰዓት እግዚአብሔር መረጠ። በቃ ሞር እንደውም በዚህኛው ሰዓት ይሻላል ብሎ ሞር በቃ ተጨምቆ የሚወጣ ብዙ ነገር አለ ብሎ ስለወደደ ይሄኛውን ታይም በቃ ፈቀደ።
እና በሱ ሰዓት ስለሆነ እግዚአብሔርን አመሰግናለሁ። ርብቃ ማነች ብለሽ ላልሽኝ ፍሬዬ እኔ ያው የተወለድኩት በኢትዮጵያ ውስጥ በአዲስ አበባ ታጠቅ የሚባል ነው ያሉኝ እንደዛ ነው ታጠቅ ጦር ካምፕ ነው ኦኬ የወታደር ቤተሰብ ነኝ በቃ ጦር ካምፕ ውስጥ ነው እዛ ውስጥ ነው እንትን የተወለድኩት ከዛ ወዲያው ነው አራስ ሆኜ ነው ወደ አዲስ አበባ የመጣችው እናቴ ወደ አዲስ አበባ የመጣሁት እና ስኖር የነበረው በሽሮ ሜዳ ነው እዛ ትምህርቴንም የተማርኩት ኤሌመንተሪ በእንጦጦ አምባ የተወሰነ ጊዜ እንጦጦ አምባ እንትን ብያለሁ ከዛ ደግሞ የተወሰነ አንድ ሁለት 8 እና 8ኛንና 7 መሰለኝ እንትን ኢየሩሳሌም እንትን ብያለሁ ሃይ ስኩልን ደግሞ መነን ትምህርት ቤት ነው የተማርኩት አልጨረስንም ትምህርት ቤት ግሬድ 10 ነበር የግሬድ 10 ገና የመጀመሪያዎቹ እኛን እና በዛን ሰዓት ሳንጨርሰው ነው የወጣ ነው ወደ አክስቴ ወደ ካናዳ ወደዚህ ወዳለሁበት አገር ለመምጣት ወደ ኬንያ መግባት ስለነበረብን ወደ ኬንያ ከእህቶቼ ጋር ገባን ከወንድሜና ከእህቶቼ ጋር ገባን እዛ ኬንያ ደግሞ ያው የተወሰነ ጊዜ እዛ ቆየን ለፕሮሰስ አንድ 2 አመት ነው ብዙ አይደለም 2 አመት ነው ምናምን ነው እንደዛ ነው ቆየነው እዛም ጌታ በብዙ እየረዳኝ በብዙ እንትን እያለኝ በአገልግሎትም በብዙ በጥሩ ሁኔታ እግዚአብሔር ረድቶኝ በምህረት በቸርነቱ በበጎነቱ አሜን ሁሌ የማረኝ በቃ ሲደረስኩኝ ግን ስለ ልጅነትሽ ብለሽም ስለጠየቅሽኝ እኔ ልጅነቴን ያው እግዚአብሔር አባት ሆኖ ነው ያደግኩት አሜን እግዚአብሔር እናት ሆኖ ነው ያደግኩት እናቴ በልጅነቴ ነው ወደ ጌታ ሄደችው ያው እሷ ከጋልስ አይ ቲንክ የ11 አመት 12 11 በሆነ ነው ሳስታርፍ እንደዛ ነው መሆኑ መሰለኝ ካልተሳሳትኩኝ እንደዛው ነው በቃ በዛ ሁሉ መንገድ ግን የጌታ አባትነት የጌታ እናትነት የጌታ የቅርብ ወዳጅነት ረድቶኝ እዚህ ደረስኩኝ አሜን አሜን እግዚአብሔር ስም የተባረከ ይሁን በቃ ከልጅነትሽ እግዚአብሔር በቃ አባት እንዳልሽው እንደ አባት እንደ እናት ሆኖ ሊያሳድግሽ ስለፈለገ ይመስለኛል ዛሬ ላይ ያለሽን ህይወት እግዚአብሔር ስለሚያውቅ ማለት ነው አባትነቱን ከልጅነትሽ እናትነቱን ከልጅነትሽ ያለማመደሽ የመጣ ይመስለኛልና እስቲ ጌታን ያገኘሽበትን ሰዓት ከዚሁ ጋር አያይዘሽ እስቲ ወደ ኋላ መለስ ብለሽ አስታውሰሽ አጫውችን ጌታን እንዴት አገኘሽ ቦታውን ጊዜውን እስቲ አጫውች ጌታን ያገኘሁበት ያው በልጅነቴ ነው ጌታን ያገኘሁት ስሙ ምን ለእለ ይመስለኛል ካልተሳሳትኩኝ ለእለ ምናምን እንደዛ ነገር ነውና እዛ የሆነ ኮምፓሽን ነገር ነው እንደዛ እዛ ውስጥ የሆነ የኛ ጓደኞች የሚሄዱ እዛ ነበሩ ከነሱ ጋር ሄድኩኝ አንድ እህት ያለች ከሷም ጋር አብረን ሄደን እዛ በቃ እዛ ውስጥ መንፈሳዊ ነገሮችን ነው የምታየው በቃ መንፈሳዊ በጣም በቃ ጥሩ የሆነ የእግዚአብሔር ነገር ታያቸው ልጆች ናቸው ያሉት በቃ ጥሩ እንትን ይላሉ እና ከነሱ ጋር ሄድኩኝ በዛው በቃ በቃ ከነሱ ጋር ከሄድኩኝ በኋላ ከቀጥዬ ሄድኩ ልጆቹ መካኒሱስ ይሄዱ ነበር መካኒሱስ ቸርች ከነሱ ጋር መሄድ ጀመርኩኝ የአፍተርኑን የክሳች ሽፍት አለ መካኒሱስ ሮብ ሽፍት አለ ባለው እንትን ላይ እዛ ጎረቤታችን ነው ቅርብ ለቅርብ ነው እዛ መሄድ ጀመርኩኝ እዛ ያው በቃ ቤቴ የሆነ መካኒሱስ ቸርቹ ማለት ነው ግን የሆነ እንዲወስኜ ምናምን እንትን ብዬ ምናምን አይደለም ጀስ በቃ እዛው ያለው ነገር ማለት ነው ግን በኋላ ላይ የቀረብኩኝ እንትን ይያልኩኝ ሲሄድ በቃ ደስ የሚለው እንትን ነው ጌታን ተቀበልኩኝ ሳላቀው እንዴት እንደተቀበልኩ ማላቀም ሳንዴ ስኩል
እዛ መከታተል ጀመርኩኝ። ሳንዴ ስኩል ሄዳለሁ። ሳንዴ ስኩል እንትን እላለሁ። ሳንዴ ስኩል ያለው ፌሎሺፕ በጣም ደስ ይላል። በዛ ፌሎሺፕ ምናምን በቃ ውስጤ እንትን ሆነ ማለት ነው። በጣም እሳት የሆኑ ወጣቶች ናቸው የነበሩት። በቃ ከነሱ ጋር ቤተሰው ጋር በቃ እንዲህ አንዳንድ ቦታ የሆነ አንድ ቤት ነበር ቆርቾ የሚባል የጸሎት ግሩፕ ነው። እዛ በቃ እንታጣመኛ በቃ እንጸልያለን። በቃ ቤቱ ትንሽ ነው። እዛ ውስጥ በቃ እንጸልያለን። ጌታን ነው የምንፈልገው። በቃ የሆነ ያለን ነገር በጣም ደስ የሚል እና በቃ ሳስበው ራሱ በቃ ውስጤ እንትን ይሆናል። የዛን ታይም የነበር ማለት ነው። ያንን ተሰምቶ ነው ያ ኬዝ ነው ከቤተ ክርስቲያን ጋር አንዳንድ ነገሮችን እንትን ያለውና ያው ጓደኞች ጋር ምናምን ሆነን አንዳንድ ቤቶች ውስጥ መጸለይ ጀመረን። ስናየው እንትን አላለም። ያው አሴምብል ቸርች ገባን። አሴምብል ኦፍ ጎድ እዛ ገባን። እዛ አባል ሆንኩኝ። እኔ ወዲያው እዛ ወሰንኩኝ። አባል ሆንኩኝ። እንትን አልኩኝ። ደህንነት ተማርኩኝ። ክትትል ተማርኩ። ደህንነት ተማርኩ። ተጠመቅኩኝ። ያው እዛ እንትና ካልኩኝ በኋላ ያው ልጅ ስለነበርኩኝ ያው ሲኳየር የሚባል ነበር። ሲኳየር ከነስንሻት ጋር ከዛ ሲኳየር እዛ እንትን ማለት ገልገል ጀመርኩ። እዛ ያገለግልኩኝ ቆየው። ከዛ ከጌታ ጋር በቃ ደስ በሚል ፍቅር ደስ በሚል እንትን በብዙ ምህረቱ በቃ ይሄንን ስልሽ ፍሬ ብዙ በቃ ወጣት እንኳን ወጣት ነው መባል ይዛን ሰዓት አይደል ገና ልጅነት ነውና ብዙ ነገሮች ሊኖሩ ይችላል። ግን የእግዚአብሔር ደግጁ የእግዚአብሔር አባትነቱ የእግዚአብሔር መልካም ወዳጅነቱ የቅርብ ወዳጅነቱ በቃ እንደ እናትም እንደ አባትም እንደ ወንድም እንደ እህት በቃ ቅርብ ሆኖኝ በእያንዳንዷ መንገድ ላይ በቃ እንዴ ጌታን በዛን ሰዓት በቃ አወራዋለሁ። በቃ አብሶ ወደ ኬንያ ልገባ ስል አስታውሳለሁ። በቃ የኔ ፕሮሰስ ሚራክል ነው። ሚራክል ነው በቃ ለምን ብዙዎች እህቶቼ ምናምን እነሱ ወጥተዋል ወደ ኬንያ ሄደዋልና እኔና አንድ ታላቅ ወንድሜ ነን የቀረነው። ከዛ በቃ እኔ ደግሞ ለቤቱ ትንሽ ነኝ የመጨረሻ ነኝ። በጣም እንትን ሆነዋል የጎረቤት ምናምን። ግን እዛ ጋር በቃ ጌታን ብቻ ነው ማስበው። ሌላ ነገር ማስበው ነገር የለም። በብዙ ከነምን ይዞኛል ጌታ በፍቅሩ ደግፎ እንደዚህ ይዞኛል። እና የሆነ ቦታ ምናልባት ካወቅሽው ወደ I think I don't know እኔ ቦታ ብዙ አሁን ስለቆየው ቦታዎች ብዙ ይጠፉኛል። ወደ 4 ኪሎ በታች ነው የሆነ የነቢያት ምናምን የሚባል እዛ ጸሎት እንትን ሄደን በቃ የተጸለየ ጸሎት ላይ እንትን የተባለ እኔ በቃ የውጭ እንትን አይደለም ማስበው ሄደዋል እህቶቼ ወንድሞቼ። ግን በቃ እግዚአብሔር በሚገርም ሚራክል በቃ አክስቴን ህልም ምናምን አየሁኛለች በህልም እንትን ተብሎ በቃ ትምጣ በቃ አለች። እግዚአብሔር ደስ በሚል ሁኔታ ወደ ኬንያ ገባሁኝ። ወደ ኬንያ እንትን አልኩኝ። ኬንያም ጥሩ ጊዜ እግዚአብሔር መልካም ጊዜ ሰጠኝ። ጥሩ እህቶችን ጥሩ ወንድሞችን መንፈሳዊ ወንድሞችን መንፈሳዊ እህቶችንም ሰጠኝ። እዛ ስቲል እስካሁን አብረውኛሉ። በቃ ጥሩ መንፈሳዊ ህይወትን ኬንያ ውስጥ እንትን አልኩኝ። በቃ ትልቅ ከጌታ ጋር እንትን ያልኩት እዛ ያ ቆርቾ ቤት የሚባለው በዛ በቃ በጸሎት ህብረት ውስጥ በትንሽ በመትመስል ጸሎት ህብረት ውስጥ ነው በቃ እግዚአብሔርን አባትነትን እንትን ያልኩት በዛ ነው። በቃ ደህንነቴን ከጌታ ጋር አቅሙ የሆነኝ ጉልበት የሆነኝ አባት የሆነኝ ደህንነቴን እንትን ያልኩት በዛ ነው። በጣም ደስ ይላል። ስላንቺ እግዚአብሔርን አመሰግናለሁ የእውነት ማለት ነው። ምክንያቱም ምሳሌ የሆንሽን እህት ነሽና አንቺ ባለፍሽበት ህይወት ማለፍና ደግሞ አልፎ መኖር ቀላል አይደለም። በቤተሰብሽም በልጆችሽም ደግሞ በራስሽም ህይወት የገጠሙሽ ትልልቅ የህይወት ፈተናዎች አሉና እንደው እስቲ ካንቺ ልጀምር። በተለያዩ ጊዜ የመኪና አደጋ ደርሶብሽ ያቃል እግዚአብሔር ከዛ እንዴት እንዳዳነሽ እንዳተረፈሽ እግዚአብሔር ባንቺ ላይ ስላለው አላማ
ማየት እንችላለን ካለፍሽባቸው ነገሮችና እስቲ እንዴት ነው የሆነው ምን ጊዜ ተፈጠረ እግዚአብሔር እንዴት አድርጎ አዳነሽ ይሄን ደግሞ ምስክርነት ለተመልካቾቻችን እንድታጫውችልን እሺ ፍሬ ይሄ አደጋው ማለት በጣም ከባድ ጊዜ ነበረ በሰውኛ የማይታሰብ በቃ በጣም ከባድ ጊዜ ነው እንትን ያልኩት ግን በቃ እግዚአብሔር ደግ አይደለ እግዚአብሔር ቸር አይደለ መኖሪያ የዘላለም አምላክ ነው በቃ ነው የሚለው አይደለ የእግዚአብሔር ቃል በቃ በዘላለም ክንዶቹ ላይ ተንተርሰን ነው ያለነውና ይሄ የዘላለም ክንዶቹ በቃ እንዴት እንዲጠብቀን እንዴት እንዲያስመልጠን ከጠላት ፉከራና ዛቻ እሱ ያውቃልና 2006 ላይ ወከእኔ የዛን ቀን ወደ ኮንስቶጋ ኮሌጅ ሄጄ ዴንታል ሃይጂንስን ለመማር ዴንታል እንትን ለብዬ እሱን ተፈተኜ ወረቀቱን በቃ ጨርሼ ትምርቱን እንትን ለማለት ነው ለመቀጠል ነው እየመጣሁ እየተመለስኩ ወደ ቤት እየተመለስኩ ያለ ዝናብ ነበረ እንትን ያለ ኮፍዬን እንደዚህ ነው ያደረኩት ያው ጸጉር ያለው እንትን ነው ኮፍዬን እንደዚህ አርጌ እየተሻገርኩ ነው ቆሟል ሁሉ መኪና አንድ መኪና ግን እንዲ በቃ በጣም በስፒድ ነው በጣም በሚያስፈራ ስፒድ እንዲ ይመጣል ወደ ኋላ በሄድ ያኛው ላይ ይለቃል እንትን ይለኛል እና ግን ነው ምንም ገና በቃ ያንን ሐሳብ አይምሮ ያያሰበ ብድግ አደረገኝ በቃ ብድግ አድርጎኝ በቃ ወደዛ እንትን አደረገኝ ማለት ነውና በቃ ራሴን አላቅም ነበር በጣም በቃ ከባድ አክሲደንት ማለት ከኔ አክሲደንት በኋላ እዛ ቦታ ላይ ካሜራ ተገጥሟል ዋው በቃ በጣም በኒውስ ነው እንትን የተባለው ምናምን በጣም ከባድ አክሲደንት ነው እንትን ያልኩት ማለት ነው በቃ ሞት ማለት ነው የነበረውና በቃ ወደ ሆስፒታል ግራንድ ሪቨር ሆስፒታል ገባሁኝ ሆስፒታል ገብቼ ያው በቃ ምንም እንትን አለለም ነበር አልጋ ላይ ሆኜ ኮማ ውስጥ ሆኜ ለተወሰነ ለአንድ ለ3 ቀን ነው 4 ቀን እንትን ከዛ በላይ ነው መሰለኝ እና እንደዛ ኮማ ውስጥ ሆኜ ግን በጣም በቃ የሚገርመኝ በዛ በከባድ እንትን ውስጥ ሆኜ ፔን ውስጥ ሆኜ እህቴና ያጎቴ ልጅ አለ አንድ ፍጹም የሚባልና እህቴም አለች እሷን እነሱ ካጠገቤ እዛው ነበሩና ምንድነው ያልኩት በቃ መጽሐፍ ቅዱሴን ነው የጠየኳቸው በቃ በሚገባ ማስረዳበት ቋንቋ ማለት ነው ምንም በጣም እንትን ነበርኩኝ ያለውት በቃ እግዚአብሔር በቃ በማይቻል ነገር ውስጥ በቃ በከባድ ሆነ ወይ ተስፋ የተባለው ወይ ግሬ ይቆረጣል ወይንም ጀስት ይሆን እንትን ትሆናለች በቃ ይሄ ነው እንትን ነው የነበረውና ግን እግዚአብሔር ተምረት ማለት ነው 2006 እግዚአብሔር በዚህ ሁሉ መንገድ ውስጥ ደግ ስለሆነ በቃ በኔ ላይ ያለው አላማ ፍቅር ስለሆነ ቸር ስለሆነ የእግዚአብሔርን ክንዳየሁት መሄደው በክራንች ነበረ በዱላ በከኝ እንደዚህ በዱላ ሄድ ነበረ እና በቃ ግን በእንደዛም ሆኜ ቸርች ውስጥ በቃ ቸርች መሄድ ፈልጋለሁ ብዬ ቸርች በዱላ በግንትን ወደ ቸርች ሄዳለሁ ማለት ነው ቸርች ሄዳለሁ ቸርች አብሬ እንተናላለሁ በቃ ጥሩ ቤተሰቦች ጥሩ ክርስቲያኖች ቸርቻችን ሰዎች ጥሩ እንትን በቃ እግዚአብሔርን ከእግዚአብሔር ጋር ሞር ደግሞ እንትን እንደሆነ አደረጉኝ በዛች ሰዓት ግን በዛ በአክሲደንቱ በፊት ቸርች ብዙ ማልሄድም ነበር አንድ ሰዓት ላይ የሆነ ሰዓት ላይ ቸርች እንትን ሆኜ ነበር ያው በቃ ያጋሩ እንትን ላይ ስለነበርኩኝ በቃ አዲስም ስለነበርኩኝ ያለው ሁኔታ የሆነ እንትን ላለው ግን የሆነ ሰዓት ላይ ደግሞ አልሄድም ነበርና ሞር ከዛ ከአክሲደንቱ በኋላ ግን በቃ ቀጥታ በቃ ከእግዚአብሔር ጋር ያለኝን ነገር እንትን ወንድላ ሆኛለሁ እንዴት ዳንሽ ከዛ አክሲደንት ለሚለው
እዚህ ጉልበቴን በቃ ብረት ይገባል ምናምን ነገር ብለው ነበር አልገባም ጌታ ረዳኝ ገና ልጅ ነች ራሱ ይገጥማል ምናምን አለች ዶክተሬም ልጅነትም ስላለ ራሱ ይገጥማል አጥንቷ እንትን ብሎ አለች በዛ እግዚአብሔር ረዳኝ በዛ በሷ ቃል ሳይሆን ጌታ በቃ ፈወሰኝ አስተዋውሳለሁ ወንድሜ ቤት ውስጥ ነው በርምንኖር አንድ ላይ ነበር እንደዚህ ባንድ ቤት ውስጥ ነበር ምንኖረው ቶቼውና ወንድሜ እዛ ታች ቤዝመንቴን ራሴ ቤድሩም ውስጥ ሆኜ ቤኒን በቃ በጣም ነበር ማየው እሱን ያየው በቃ እንደዚህ ይናገራል በቃ እንደዚህ አይነት ልጅ እንደዚህ አይነት ነው በቤት ውስጥ ነሻለሽው በክራንች ትይዣለሽና በቃ ወክ እንዳረግ እንነሳ ተነሺ ምናምን ነገር ተፈውሰሻል ወዲያውኑ ምንም አላቅማማው ለምን ጌታ ነው የተናገረ ቤኒን ሳይሆን ጌታ ነው የተናገረኛ ከዛ ብድግ አልኩኝ እንትን ስለ ግሬ ኖርማል ነው በቃ እንደ የሆነ ነገር ሆንኩኝና እግዚአብሔር በቃ ሁሉን ደህና ሁሉን ሰላም አደረገልኝ አሜን እግዚአብሔር ፈውስን አደረገልኝ በቃ እና የሚያይኝ ሰው ሁሉ ይገረም ነበር በቃ ሲያይኝ ሰው ሁሉ እንደያች አክሲደንት ያረጋችው ልጅ አይደለች እንዴት ነው እንደዚህ ሆነችው በቃ ለምን አይቻልማ በሰውኛ እግዚአብሔር በቃ ካረዳ በስተቀር አይቻልም ግን እሱ እግዚአብሔር ዳሰሰኝ አሜን ፈወሰኝ የልጅነቴ አባት አሜን የኔ በቃ ጓደኛዬ የቅርቤ በቃ በጓደኝነት ብቲ እንደ ጓደኛው የማወራው አምላኬ በቃ ወንድም ብል እንደ ወንድም በቃ መካሪ እንደ እህት በቃ እንትን የሚለኝ የሚሸጉጠኝ እና እግዚአብሔር እንደ እግዚአብሔር ያለ ወዳጅ ማንንም የለም ለኔ እንደ ጌታ ያለ ማንንም የለም በቃ እግዚአብሔር በዚህ ሁኔታ ውስጥ አሳለፈኝ ጌታ ረዳኝ ጠላት ለጥፋትና ለሞት ያመጣው እግዚአብሔር ደግሞ በቃ ራሱን ሊያከብርበት አሜን ራሱን ሊያደምቅበት ወደደና እሱ ይክበር በያልኩኝ በቃ እሱ ይክበርልኝ አሜን እንደውም እንደሚገባል መሰከርኩም እንደሚገባ እንትን አላልኩም ይሄ ግን ጊዜው በቃ ካሁን ሆነና አሜን መሰከርኩኝ ጌታ ረዳኝ አሜን አሜን በጣም ትልቅ ነገር ነው የተናገርሽው እግዚአብሔር አሁንም የማየው ስለፈለገሽ ነው እሺ መለስ ባልሽበት ሰዓት ደግሞ እግዚአብሔርን ለሚወዱት እንዳሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላልና በህይወታችን ፈተናዎች ሲመጡ ጠላት ምናልባት ሊገድለን ሊያጠፋን ይሆን ይችላል የሚፈልገው እሱ ስለሆነ የውሸት አባት ስለሆነ ነገር ግን እግዚአብሔር ከዛ ውስጥ ደግሞ መልካም የሆነ ነገር ያወጣል አንቺን ሊሰራበት ክብሩን ባንቺ ሊገልጥና ካንቺም ህይወት የማየው ያንን ነው አንድ ጊዜ ነው ሁለት ጊዜ ነው ግን ሁለተኛም ጊዜና ሁለተኛ ጊዜ ደግሞ እሱ በቃ እንትን የሚመስል በቃ እንዳልኩሽ እንደዚሁ ዲያብሎስ እንደሚያገሳ አንበሳ ዙሪያችሁን ይዞራል ግን አያገኛችሁም አይደለም የሚለው እሱ ማለት በቃ አሁን በቅርብ ትልቆኝ ምናምን ነውና እናንተም ታቆታላችሁ አሁን የነበርንበት ከዚህ በፊት ቤት ቀድሞ የነበርንበት ማለት እናንተ ሰፈር እሱ ጋር ለመግባት ነው እዛ ሙቭ ለማድረግ መኪና ተከራይተን ትራክ ተከራይተን አንድ እናት አንድ ቃል አንድ ስለሌላ ሰው ስጦልኝ ትለናለች በትራካችን እንድንጠቀም ማለት ነው እኛ ፍሪጅ ገዝተን ፍሪጁን እንትን ብለን ጭነን ነው እንትን ምንለው ኦኬ ያልና እኔ ደግሞ ይዛን ሰዓት ይያልኩት ወንዲ ይሄን ነገር ግን በእናትኛው በጣም በዚህ ክራውድድ ነገር እንዴት ነው አሁን እኔን ጭነን ምን ሄደው ለዋለሁ ከዛ ሶኪያል ደግሞ ማድረስ ያለብን በጣም በቃ ኢምፖርታንት የሆነች ሰው ነች መስጠት ያለብንና በቃ ኦኬ እንሂድ አልኩኝ የዚህንም ጊዜ ዝናብ ነበር ዘሴም ነው በቃ ከዛ አንድ ጓደኛችን አለ ዊንተር ነው ማለት እንት ዝናብ ዊንተር ታይም ሳይሆን ማርች 16 አይደል እዛ የገባው ማርች ላይ ነው ያው ዝናብ ነበርና ልክ እንትናለን ባስቴሽኑን ታቂያለሽ አይደል ዳውንታውን ያለው እዛ ጋር ነው የምትኖረው ልጅቷ ለሷ ልንሰጣት ነውና ስናይ ያው እንትን ስለሆነች አትወጣም
እርዳታ ትፈልጋለችና አብሮን ያለን ጓደኛችን መኪና ውስጥ ያለው ልጅ ወረደ። ቆይ ቼክ ላርጋት ምናምን አለና እንዴ ይሄ ልጅ ወርዶ ቆየብና ይሄ ልጅ ምን ሆኖ ነው ሄዶ የቆየዋልና ቆይ እስቲ አንዴ ወንዲ ሊያው አልኩት። ለምን ወንድሞቼ እየጠበቁን ነው ሊያግዙን እዛ ናቸው በቤትና ይሄዱብኛል ከስራ አድረው ይመጡ ናቸው እና ይሄዳሉ አልኩት። ከዛ እሺ በቃ አለና የቆመው ፓርኪንግ ያቆመው ቦታ ላይ ትራኩን ሮንግ ቦታ ነው ባስ ስቴሽን ነው ባስ የሚተላለፍበት ቦታ ነው። አይ አለና እኔ ወደዛ ማቆም አለብኝ ምናምን ነገር ብሎ ነው እንደሱ ሲልም ጭራሽ አልሰማሁትም። እኔ እሱ በማይንዱ ያንን ያሰበው ግን እኔ ከዛ ወረድኩኝ። ወርጄ ይሄን ልጅ ነው ለማየት እንትን ያልኩት። ልክ ዞር ስል የለም ምን አድርጎ ሄዷል ልጁ ትራኩን ከኋላ ከፍቶት ሄዷል። ከዛ ይሄ ልጅ ምን አይነት ልጅ ነው ይሄንን ትራክ እንደዚህ ከፍቶት ይሄዳል አልኩና ቆይ ወንዲ አልኩና አላየኝም። ወንዲዬ ገባሁ ትራክ ውስጥ ባለቤቴ ገባሁኝ ትራክ ውስጥ። ከዛ ወይ በቃ በጣም የሚያሳዝን ለሱም የሚያሳቅቅ ለኔም በጣም ከባድ በቃ የመጣብን እንትን የነበረ የዛን ሰዓት እግዚአብሔር ረዳን እንጂ ልክ ገብቼ ነው እንት ፍራሹን እንደዚህ ይዤ እገፋዋለሁ ወደዛ እሱ መኪናው ጅቡ ብሎ ሲሄድ ነው የሚታወቀኝ። በቃ ዝም ብሎ መኪናው እንደዚህ ሲሄድ ከዛ በቃ እንዲ ተወርውሬ ከነፍራሹ ሄጄ ይሆን እንትኑ ላይ ነው የወደኩት። የባሱ ቢደርስብኝ ባሱ ላይ ነበር እንትን ምለውና በቃ ከዛ በኋላ እንዴት ልነሳ ከዛ ከውስጥ ያሉት ወዲያው ነው አምቡላንስ ደወሉ ምናምን በቃ ልክ እሱ ሲያኝ እንዲ ሲመጣ በቃ እየጮህ እንዲ እየመጣ ወይኔ ምንድነው ምናምን ነገር ብሎ እንዲ ሲያኝ እኔ እንትን ይያለሁ ወዲያው ብድግ አድርገውኝ ወደዛ ወደ ዳር እንትን አልኩኝ። ከዛ በቃ ራሴ እንትን አላልኩም ያመኛል በጣም ጉልበቴ ነው ይሄ እንትኑ ዞሮ ነው ብለው አምቡላንስ መጣ። ሆስፒታል ሄድኩኝ። ሆስፒታል ሄጄ ታነሳውኝ ኤክስሬይ ሁሉ ነገር አነሱኝ ምናምን በቃ ሚራክል በሆነ በእግዚአብሔር እጅ ቢካዝ በጣም ከባድ ነው አወዳደቂ የነበረው ሁኔታ ምናምን በቃ በጣም ከባድ ነው። ግን እግዚአብሔር እጅ እንትንና እንትኑ ሎሚ ዞሮ ነው ወደ እንትና በጣም ህመም የነበረው ያ ነው ብለው እሱ እንትን አለ በዛ አለፍኩኝ ማለት ነው። እሱን ጊዜ ደግሞ ግን እግዚአብሔር በዚህ ሁሉ ደግ ነው። አሜን። ጠላት ያመጣውን የዞሮን ዙሪያ እግዚአብሔር ደግሞ በቃ ነው ብሎ ያስቆምልናል። አሜን። ሁሌና እግዚአብሔር የታመነ ነው። እኛ ባንታመንም እሱ የታመነ ታማኝ ወዳጅ ነው። አሜን። በታማኝነቱ ይሄው ዛሬ ላይ ደግሞ አለ። አሜን። እግዚአብሔር ስም የተባረከ ይሁን። ውድ ተመልካቾቻችን እየተከታተላችሁ ያላችሁት ልዩ የበዓል ዝግጅታችንን ነው። እንግዳችን ጋር እየተጫወትን ያለነው ካፍታ ቆይታ በኋላ ደግሞ ተመልሰን እንመጣለን። መልካም ቆይታ። የተወደዳችሁ ውድ ተመልካቾቻችን ተመልሰን መተናል። አብራችሁን ቆዩ። ርብቃዬ በጣም ጥሩ ጊዜ እየሰጠሽን ያለሽው በዓልን እያከበርን ደግሞ ባንቺ ምስክርነት እግዚአብሔርን እያመሰገንን ተመልካቾቻችንም ከኛ ጋር ጥሩ ጊዜ እያሳለፉ እንደሆነ አምናለሁኝ። እስቲ ደግሞ አሁን ስለ ልጆችሽ በጣም የተወደዱ ቆንጂዬ ሁለት ልጆች እንዳሉሽ አቃለሁኝ እና እስቲ ስለ ኢዙዬ እናውራ። እስቲ ጌታ መቼ እንዴት ሰጠሽ? እስቲ ስለ ኢዙ አውሪን። መቼም እናቶች ስለ ልጆቻችን ብዙ እናወራለን ብዙ እንላለን። ምክንያቱም ልጆች የእግዚአብሔር ስጦታዎች ናቸው እና እግዚአብሔር ሲሰጠን በጣም በቃ ከምንደሰትበት ቀናቶች ዋና በሚባለው ልጆቻችንን ከእግዚአብሔር የተቀበልንበት ቀናቶች ናቸውና እስቲ ወደ ኋላ መለስ አድርጌንና ስለ ትልቁ ልጅሽ እንመጣለን ስለ ቃልዬ። ግን እስቲ ስለ ኢዙ አውሪን። በኢዙ ህይወት ደግሞ ስለመጣብሽ ፈተና ማለት ነው። በራስሽ የሚመጣውን ፈተና ትችያለሽ።
በልጆችሽ ሲሆን ግን ከባድ ነውና ይሄንንስ ከባድ ጊዜ እንዴት አሳለፍሽ የሚለውን እስቲ አጫውችን ርብቃዬ። እሺ ፍሬ ማለት ስናወራው አሁን እንደዚህ ሁሉ ነገር ቀላል ነው። ኢዛዬ የተወደደ መጀመሪያ በጣም በቃ የሚያስቀን ደስ የሚል ልጅ ነው። እዝራዬ የተወለደው 2013 ሁለተኛ ልጅሽ ነው? ሁለተኛ ልጄ ነው። እዝራዬ ሁለተኛ ልጄ ነው። 2013 ነው የወለድኩት። በቃ እዝራዬ ሲወለድ ብዙ ደስ በሚል ሁኔታ ነው የተወለደው። በቃ በጣም በቃ በኤክሳይትመንት ሁኔታ ነው በጣም እንትን ያለው። በቃ ግን ያው በዛ ሁሉ ከተወለደ በኋላ በመጀመሪያ ከእርግዝናዬ ልጀምር። እርግዝናዬ በጣም ጥሩ ሁኔታ ጥሩ ጊዜ ነበረ እስከ 7 ወር ድረስ ጤናማ የሆነ የእርግዝና ጊዜ ነበረኝ። በጣም በቃ ጥሩ የሆነ የእርግዝና ታይም ነበረኝ። ከዛም በኋላ ልክ 7ኛ ወር ላይ አልትራሳውንድ ሲያነሱት የሆነ ጀስት ኖርማል ነው ይሄ ኖርማል ነው ብለው የሚሉት ጀስት ኖርማል ጀስት ወንዶች ልጆች እርግዝና ላይ አንዳንድ ልጆች ላይ እንደዚህ አይነት ሀፕን ያደርጋል ምናምን ነው ብለው የሚሉት በህክምና እና ሆል ነገር አለች ቀዳዳ አለው ብለው አሉ። በቃ ልቡ ላይ ማለት ነው በልቡ ላይ እና ያንን ትራንስፈር ካለንበት ከተማ ወደ ሃምልተን ወደዛ ትራንስፈር አረጉን። እዛ ባለቤቴን ያው ነገርኩት አብረን አልኩት አወራሁት እንደዚህ እንዲህ ብለዋል አልኩት። በከዛ ተያይዘን ወደዛ ሄደን በቃ ቢካዝ እኛ ለኛ በጣም እንትን ነው ይሄ ትንሽ ምንድነው ምናምን ነገር ያያልን ነበርና ቼክ አደረጉ። በጣም የሚገርመው ቼክ ሲያረጉ እነሱ ቼክ ካረጉ በኋላ የሆነ ሩም ውስጥ አስገቡን። እኛ ኤክስፔክት ያደረግን የነበረው እንትን ነው የልብ ኬዝ ነው ልቡን ነው። እነሱ ግን ሌላ ነገር ያወራሉ። ምንድነው ያልን እንትን አልኩኝ ግራ ገባኝ። እንትን ዳውን ሲንድሮም ስለ ዳውን ሲንድሮም ያወራሉ። የሆነ መጽሐፍ አመጣች ምናምን እሱን ምናምን አሳየችን እና ጄኔቲክ ምናምን ነገር ትጠይቀናለች። እናንተ ሁለታችሁ ተተዋወቃላችሁ ሆይ የጄኔቲክ እንትን አላችሁ ሆይ ምናምን ነገር አለችን። እና እኛ ነው በደንብ ማለት ተዋውቀን በደንብ እንትን ብለን ነው ስንጋባም እንትን እንላለን። ይሄ የብለድ እንትን የለንም ግንኙነት እኛ የለንም የብለድ እንትን እርግጠኛ ናቸው አልናት። እና በቃ የልጃችሁ እንትን ይሄ ነው ብላ የሆነ በዛ በመጽሐፉ ታሳየናለች። ነው አልኳት። በጣም ጤነኛ ልጅ ነው እንደዚህ አይነት ልጅ አይደለም እኔ ወዲ ውስጥ ያለው ምንድነው አልኳት። ያሉት ሆል ነው በልቡ ላይ ቀዳዳ አለ ነው ያሉት። ቀዳዳ አለ ነው እንጂ ያሉት ይሄንን ነገር እኔ አላቅም። ስለዚህ ነገር በጣም ጤነኛ እርግዝና ታይም ነው የነበረኝ። አሁን ነው ይሄንን የቀዳዳ ምናምን ያሉት ብያልኳት ነው። አሁን ግን የሚያሳየን እንደዚህ ነው። ስለዚህ ብለዳችሁን ያንቺንም የባለቤትሽንም እንትንላለን አሉ። ከዛ እሺ አለን። ደም ወሰዱ ከሁለታችንም። ያ ደም እንትን የጄኔቲክ እንትን ቼክ ላይ ያረጉ ማለት ነው። እሱን ቼክ ለማድረግ እንትን አሉ ወሰዱ ያንን። ከዛ እኛ ወደ ቤታችን መጣን። በጣም እንትን ሆነናል ግራ ገብቶናል። ምንድነው በቃ እንትን ብለን ለምን ኢዛዬ ማለት በዛን ሰዓት አይ ቲንክ በ3 ወር ነው ወይ 5 ወር ላይ ነው መሰለኝ አልትራሳውንድ ስትነሺ ፒክቸሩ እንደዚህ እህቶች እያዩ በጣም በቃ አንድ ሳምንት ቦይ ነው ምናምን ነገር እሷ ግን ያልሽን ይሄ አፍንጫው እንደዚህ ነው ግማሽ እንትን ነው ጀስት እና ይሄ አፍንጫ አፋቸው እንደዚህ እንትን ይሆነ እንደዚህ አይነት ነገር ምናምን በቃ የምታው የነገረችን ነገር በጣም የሚያስፈራ የሚከባድ ነገር ነውና በፍጹም ብዬ እኔ መጣሁኝ። ከዛ መጣሁኝና ጌታ ሆይ አልኩኝ
ወዲያው የተንበረከትኩ በሬን ከፈትኩኝ ተንበረከኩኝ ጌታ ሆይ የኔ አባት ይህን ብላቴና ብለኝ ራስክ ነክ የሰጠኸኝ አይደለ የሰጠኸኝን ደግሞ እንደዚህ አይነት እንትን አይደለም ምን አይነት ነገር ነው ብዬ በቃ በጣም እንትን ሆንኩኝ ከጌታ ጋር ልክ በ8ኛው ወሬ ላይ ከሆስፒታል ተደወለና ሆስፒታል ግባት አለብሽ ምናምን ነገር አለችኝ ከፍቷል ማህፀንሽ ከፍቷል ብላ ገባሁኝ እንዳልንቀሳቀስ እዛው ሆኜ እንትን አልኩኝ ለተወሰነ ጊዜ እህቴ አጠገቤ ነበረች ከዛ ደና ሆንኩኝ ወደ ቤት መጣሁ ኖርማል ሆንኩኝ በኖርማል ቀኔ በኖርማል አወላለድ በጥሩ በህልዚ በሆነ አወላለድ ወለድኩኝ ለነሱ እንደውም ሚድዋይፍ ነው እዚህ ሀገር ሚድዋይፍ የሚባል የግል አዋላጅ ማለት ነው እነሱ እሷ ነበረች ምታዋልደይ ዶክተር ሳይሆን ሚድዋይፍ ነበርኩ የግል ነበረ እሷ ኖ ርብቃ ኖ አለች በፍጹም ሂዝ አንድ ሰምቦይ ምናምን ነገር በቃ እንደዚህ እንትን ይሆን አይደለም ከየት ነው ግን ይሄ ነገር እንትን ያለው ምናምን ይያለች በቃ እንትን ሆነዋል ፎካክራው እንደ ፎክክር ባዩ በቃ እንትን ብለው እስኪ ወጣ ከሆዴ ማለት ደግሞ የምጡን በጣም ቀለል ያለ ምጥ ጌታ በሚገርም ሁኔታ በቃ ያዋሩኝ ወለድኩኝ ከዛ ሲያዩት ያው እንዳሉት በቃ ቆንጅዬ ልጅ ጤነኛ ልጅ ምንም አይነት ነገር የሌለበት ልጅ ተወለደ ከዛ ልንወጣ ያው ከ4 ቀን በኋላ ነው ከ3 ቀን ነው የቆየ ነው በጤናማ ስለሆነ 3 ቀን ወደ ቤት መሄድ ይችላል ታሉ ከዛ ልክ ፍሮንት ዴስክ ላይ እንዲቆመ ኖ አይ ይሄ አስቶ ስቴይ ሄር አለች ነው እዚህ መቆየት አለበት አለች እዚህ መቆየት አለበት አለች እንዴ ለምን ዋይ አልኳት ዋይ ለምንድን እዚህ የሚቆየው ስላ ኖ ዶክተሩ ማየት ፈልጋለች ስለዚህ እዚህ መቆየት አለበት አለች ሰክራ ገባኝ እንደሱማ ከሆነ እኔም እዚህ ቆያለሁ አልኳት በዛን ሰዓት ማለት ቤት ውስጥ በቃ ቤተሰቤ በቃ እንትን ይያሉ እየጠበቁኝ ነው ያው አራስ ሲገባ በእኛ ሀገር እንደሚደረገው በጣም በቃ እንትን ሆኖ እየጠበቁኝ ነበር ግን አልሆነም እኔ እዛው ቀረሁኝ በቃ ከልጄ ጋር እዛው ሆንኩኝ ልክ በማግስቱ በሁለተኛው ቀን ነው በሶስተኛው ቀን ትራንስፈር ወደ ሃምልተን በቃ ነገሩ ምንድነው የሆነ ፍጥንጥን ያለ ነገር ሆነ ብሪዚንጉ እንትን ሾርት ነው ብለው እዛ በቃ በጣም ደነገጥኩኝ እንትን ሆንኩኝ እና እግዚአብሔር ሆይ ወይኔ ይሄ ነገር ምንድነው አልኩኝ በቃ ጌታ ሆይ እንዴ ብለኸኛል ግን ምንድነው አሁን እንደዚህ ይሆነ ያለው ነገር እኔ አልገባኝም ይያልኩኝ እንትን እላለሁ ግን እግዚአብሔር ትልቅ ነው እግዚአብሔር ደግ ነው አሜን እንዴት ፍሪዬ በአራስነት ታይሜ አራስ ማለት በዛን ሰዓት እዝራ የተወለደበት ኖቬምበር ላይ ነው በረዶ ነው እና ጌታ ደግ እጆቹ ከኔ ጋር በመሆን ላስታውሰውና ዘምረዋለሁ አንድ መዝሙር የተከስተ መዝሙር እሱ መዝሙር ነበረ ከዝራ ከተኛበት ቦታ እስከማርፍበት ቦታ ወክ ያረኩኝ በበረዶ እንትን ያልኩኝ በአራስ የሳምንት ያልሆንኩኝ አራስ እመላለሳ ይሄዳለሁ በቃ እንትን እላለሁ ማለት ነው እና እግዚአብሔር አብሮነቱ የሱ አብሮነት በቃ የቅርብ ጌትነቱ በቃ በብዛት በቃ ያንዳንዷን ህይወትን ሌላኛው ምዕራፍ ህይወት ደግሞ ያየሁት እዛጋ ነው በቃ እንዴ በቃ አልኩኝ ያለሁት እዛ ነው ሃምልተን ነው ቤተሰብ የሌለበት ቦታ ጋር ነኝ ማንንም እንዲ ብለሽ የምትዩ ነገር የለም አራስነት አለ በቃ ሄዳለው ጡቴን ፓምፕ ማድረግ አለብኝ ጡቴ ይወርዳል እሱ እንዳለ ሰካክተውለታል ጡቴን እንትን እላለሁ ከዛ በቃ ተመልሼ ወደዛ ሄዳለሁ እና በዛ ሁሉ ነገር ውስጥ እግዚአብሔር ደግጆቹ እየበዛ ያገነነ መጣ እንዲ ስታዩ በቃ
ተስፋ የለውም ብለሽ ምትዩ እነሱም የሚሉት በቃ ብዙ ነገሮች እንትን የሚሉት በቃ ነገሩ ኮምፕሊኬትድ እየሆነ የመጣ እለት የሆነ ነገሮች እንትን ይያሉ እየተሳሰቡ መጣ ትንሽ ነው ህፃን ነው ሰርጀሪ ማድረግ ይፈልጋሉ ግን እንዴት አድርገው ሰርጀሪ ያርጉት እና ያንን ሁሉ ነገር እንትን ሆነ እዛ ከኔ በላይ ወንድዬ በጣም እንትን ሲል ነበር በቃ ሲጨናነቅ ምን ሲል በጣም ለኔ ጌታ በቃ ጌታ ደገፈኝ እሱ ግን በቃ ይዝንትን ሆነ ትንሽ እንትን አደረገው ማለት ነውና ምንድን እንትን አለን ከቤት በቃ ደና ነው አሉና ውጣው ወጣን ቤት መጣው ቤት ከመጣሁኝ በኋላ ቤት መጥቼ የተወሰነ ጊዜ ነው የቆየሁት ወዲያው ታመመ በአምቡላንስ ወደ ግራንድ ሪቨር ሄድን ግራንድ ሪቨር ደግሞ ጥሩ እንትን አይደለም የሚያደርጉት እንትናቸው የነበረውና ሃምልተን እንትን አለ ይሄ በቃ ልክ የሁለተኛው ጊዜ ማለት ነው ሰርጀሪ ተጀመረ ማለት ነው ሰርጀሪው ልክ 6 ወር ሲሆን የመጀመሪያ ሰርጀሪ 6 ወር ሲሆነው ማለት ነው እንትን ያሉትና በቃ ልክ በ6ኛው ወሩ እንትና ሆነ ትንሽ ነው በቃ በጣም ትንሽ ነው አይ ቲንክ የወራት ጊዜ ነው አመት ሞልቶታል ነው 6 ወር ወይ 5 ወር ወይ 6 ወር ቢሆነው ነው ሰውነቱ እንደተወለደ በጣም ቻቤ ነው እንትን ነው ወፍራም ነው በጣም እንትን ነው ግን ወዲያው እንትን ይያለ መጣ ከዛ ሰርጀሪ አደረጉት ሰርጀሪ ተደርጎ ቶሮንቶ ጀነራል የህፃናት እንትን ነው እዛ ሄድን የህፃናቶቹ ጋር ጀነራል ሳይሆን ህፃናቶቹ ጋር ሄድን እዛ ጥሩ ዶክተሮች ጥሩ ህክምና እንትን ያለው እዛ ገባን አይሲ ውስጥ ሆኖ በቃ አዝራዬ በጣም የታወቀ ልጅ ነው የሆነ አንዳንድ ልጆች ዲሞጋስ ሰዎች ፊት የሚወደዱ ገና በዛ እድሜው ማለት ነው በዛ አባራስነቱ ሲያዩት ራሱ እንትን ይላሉና በቃ በጣም ነው የሚገርመኝና ጥጥ ፓምፕ ለማድረግ እንትን አልኩኝና ሩም አለ ወደ ሩሙ ሄድኩኝ ወንድዬ ደግሞ ከሱ ጋር ነው ያለው እሱ ጋር እንደዚህ ያለ እንትኗ እነዚህ ነርሶች አንደኛው ነርስ አንዷን ልታሳያት ነው መሰለኝ ሲነግረኝ እሱ እንደዛ ነው መሰለኝ እዛ ጋር እንደዚህ እንትን ብሎ ኦክሲጅኑን እንደዚህ እንትኑን ብድግ አድርጋ እንትን ልትል ነው እንትን ያለች ከዛ ወዲያው እንትን አለ ጸጥ አለ በቃ ብሪዚንጉ ቆመ የሆስፒታሉ እንትኑ ጮኸ አላርሙ ከዛ በጣም የሚገርመው በቃ ልጄ እንደሆነ ነው በቃ 100% ወዲያው እንትን አልኩኝ ወዲያው እንደዚህ ጣል አደረኩትና ወጣሁ ከዛ ሲሄድ እዛ ሩም ነው እዛ ወንድ እንዲቆማል እንደዚህ ግርግዳው ካለ እንደዚህ እንዲ ያደረገ ዝም ብሎ ቆሟል ከዛ እኔ በቃ ልጄ አላዋቸዋለሁ አይሞትም ምንም አይሆንም በቃ የኔ ልጅ ምንም አይሆንም ጌታ ሆይ አንተ ነው አውርተኸኝ አይደል ነግረኸኝ አይደል ጌታ ሆይ እንዲ ብለኸኝ የለ በቃ እንደዚህ ብለኸኝ የለ እለዋለሁ በቃ 5 ሰከንድ ነው 5 ሰከንድ ወጡ ከዛ ሂስ ባካሉ ከዛ በቃ ያ አይኖ ላቸዋለሁ በቃ ልክ እንደ እብድ ነው የሚሆነ በቃ ምን ሆናለች ነው ምናምን የሚሉትና እዛ በቃ ደና ሆነ ድጋሚ ሰርጀሪ መሆን አለበት ምናምን ማለት ያ ሌላ እንትን ፕሮሰስ ጀመሩ ማለት ነው ድጋሚ ሰርጀሪ መሆን አለበት ብለው ሲሉ የዛን ሰዓት የሆነ ወይ ተርፋል ወይ አይተርፍም በሚል እንትን ነው እኔ ልጄ ምንም አይሆንም አሜን እግዚአብሔር በእናንተ ይጠቀማል እግዚአብሔር ደህና ያደርገዋል አሜን ምንም አይሆንም ልጄ ያልኳቸው ከዛ ኦኬ ያለ ሶሻል ወርከር ያው እንትን ይላሉ ሶሻል ወርከር ለእንደዚህ ነው ኬስ ሲኖር ሶሻል ወርከር እንትን ያደረገው እኔ ማደርገው ምንድነው በዛን ሰዓት ቻፕል አለ ዛታች ቻፕል ገባለው በቃ ዳንኤል በቃ ለጸሎቱን የሚጸልይበት በየታይሙ የሆነ እንትን ይያለ የሚጸልያል በቃ ጌታ ሆይ ይለዋለሁ በቃ ለኔ አይደለም ምጸልየው ለኔ አይደለም ታውቃለህ አይደለ ጌታ ለዋለሁ
እዚህ ላይ ላሉት ልጆች ሁሉ ለዋለው በቃ እዚህ ላይ ለተኙት ሁሉ በቃ ለምን እዛ ውስጥ ስትሆኚ የራስሽን ብቻ ሳይሆን እዛ ጋር መታየው ከኔ ባሰ ደግሞ በቃ የሚያስደነግጥ ሲቹዌሽን ላይ ያሉ ልጆች ታያለሽ እንዴ ይሄ ነገር እንደዚህ እንደ አንድ እናት እንደዚህ አይነት ልጅ ይዛት ትቀጥላለች ብለሽ ምትዩ በተንተናለና ጌታ ሆይ ይለዋለሁ በቃ አንተ አባቴ አይደለ ይለዋለሁ አንተ ጌታ አይደለ ልጄን ለምክንያት ነው እዚህ የገባሁት አንተ ምክንያት አለ ለምክንያት ነው በቃ ለአንድ ልጅ ለውጥ ለአንድ ቤተሰብ ለውጥ ነው የገባሁት ሁሌ ጌታን ያውቃል ይሄንን ነው የነበረው እና በቃ እግዚአብሔር በሚገርም ሁኔታ ያኛውን የሁለተኛውን ሰርጀሪ ለመስራት በቃ ተወሰነ ያው ልቡ ይሄ ተከፍቶ ነው በቃ የቆየው ሰርጀሪ አርገውት ተከፍቶ ምን ለመግጠም ያው እሱ እንትን ሰውነቱ እንትን አለ በቃ ትንሽ ተከፍቷል ይሆን የተወሰነ ጊዜ ክፍት መሆን አለበት ምናምን ነገር ብለው እንትን አደረጉት ከዛ ድጋሚው ገባ ሰርጀሪን ተደረገ የሁለተኛውንም በቃ እግዚአብሔር ረዳው ሳጋ አሜን እግዚአብሔር ረድቶን ያኛው ታይም ላይ እሱኛው ታይም ላይ ነው መሰለኝ ካልተሳሳትኩኝ ምናልባት ወንዲዬ ነው ብዙውን በቃ እንትን ብሎ ቀኑን ምናምን ይዘው ተንካላልኩኝ እሱ ላይ ሆን ፔስሜከር ተደረገለት ያ ሁለተኛው ላይ ነው ፔስሜከር ይደረግለት ሰፖርት ያስፈልገዋል አሉና ፔስሜከር ይደረግለት ተባለ ፔስሜከር ተደረገለት ፔስሜከር አረጉለት በፔስሜከሩ በቃ ጥሩ እንትን ማለት ነው ሪፕሌስመንት ቫልቭን መቀየርና ፔስሜከር መደረግ ነው ያሉት እና ቫልቭ ሊክ ያረገ ነው ብለው ያ ቫልቭ ሊክ የሚያደርገው ቫልቭ ደስ በሌላ ሪፕሌስመንት ቫልቭ እንትን ማለት አለበት ብለው ያንን አደረጉለት በቃ ፔስሜከሩን በኋላ ላይ ነው ያደረጉለት ከዛ ይሁን ቢቆጥሩ ሆነ ደና ሆነ ወያው ወደ ቤታችን መጣን ግን ያው አልፎ ያው መድኃኒትን ምናምን የተወሰነ የሚረዱት አንዳንድ መድኃኒቶችን ይወስድ ነበር ከዛ ልክ አንዴ ያሳጠርኩኝ በጣም ረጅም እንትን ነው ያሳጠርኩኝ ማረክ ስላለብኝ ለዛ ነው እንትን ቀስ ይያልኩ ምነግርሽና እዚህ የሆነ አፓርትመንት ሌላ ቦታ እዛ ገብተን ነበርና እዛ ቤት እዚህ አሁን ያበቀደምለቱ አሁን ከዚህ በፊት ያካለው በፊት ማለት ነው እዛ ቤት ቀጠሮ ነበረን ሆስፒታል ቀጠሮ ነበረን በማግስቱ ቀጠሮ ልንሄድ ወንዲ ስራ ሄዷል ቀጠሮ ለወንዲ ጋር ተነጋግረን ጧት ነው እሱ አዳሪ ነው የሚሰራው ጧት እንትን ብሎ እስኪ እንትን እስኪል ድረስ እኔ ተዘጋጅቼ ምናምን ለጠብቀው ብዬ ነው ሁሉ ነገር ያዘጋጃጀው ምን ይያልኩኝ ያለ እቴም ነበረች ቤት ውስጥ ልክ አይደለም የነበረው ነው ያው ጸጉሬን ተሰርቼ ምናምን ራሴን አዘጋጅቼ ስለምን ቆይ ሰርጀሪው ሆስፒታል ምን ሄደው ለሰርጀሪ ለሶስተኛ ሰርጀሪ ስለምን ሄድ ሬዲ ቃችንን አድርገን መሄድ ስላለብን ምን ቆይበት በጊዜ ስለማይታወቅ ከዛ ልክ እንትን ስለ እኔ በቃ እንዲ ሳይው ተቀየረብኝ እስኪኑ አተነፋፈሱ እንዴ ልክ አይደለም እኮ ዝራ አልኩኝ ልክ አይደለም ያለው አልኩኝና ብድግ አርጌ በቃ እንደዚህ እንዲ ብድግ አርጌው ነው መኪና ውስጥ የገባሁት በቃ መኪና ውስጥ እንትን ይያልኩኝ የበረኩ እየነዳሁኝ ግራንድ ሪቨር ልክ ግራንድ ሪቨር በር ላይ ሲደርስ ነርሶቹ መተው እንዲ ተቀበሉ ሲቀበሉ ኦሬዲ እንትን ሆኗል በቃ ኦሬዲ እንትን ብሏል ወዲያው ነው ኦክሲጅን ምናም በቃ እንዳለ ተረባረቡ ሁሉም እንትን ያሉ አልተቻለም ምንድነው ይሄ እንትን የሆነው አሁን እሱ የነበረበት ሲቹዌሽን እና ኦክሲጅኑና አንድ ኦክሲጅኑና እሱ እንትን አልገጥም አለ በቃ ሲክትስ ደውለው ሲክትስ እየተነጋገሩ ምን ይያለ ወንዲ ደረሰ መጣ ልክ እንደመጣ ሄሊኮፕተር ላኩ እንትኖች ሲክትሶች ሄሊኮፕተር ላኩልን አልከውም ልጄን ብቻውን
አልኩኝ የሆነ something happen ቢያደርግ አንቺን ነው ወርሻለን ታቀልሻል ያሳልኩኝ እንትን ባሉኝ ምንም እንትን የለውም አልኳቸው because እንሄዳለን ይዤው ነው የሚሄደው በቃ እየጮህብኝ እንትኑ ይጮሃል ሄሊኮፕተሩ እንትን እየጮህ በቃ ሲክርስ ከዚህ ወንዲ እየነዳ በመኪና እኔ በሄሊኮፕተር ከዝራዬ ጋር ዝራዬ ያው እንትን ሆኖ ደረስን እዛ በጣም በቃ ከባድ ታይም በጣም የሚያስፈራ ሰውነቱ እንዳላባብጧል በቃ ምን ሆኖ ነው ፍሉድ ውስጡ ፍሉድ ሞልቶ የውሃ ፍሉድ ሆኖ ሞልቶ በቃ ኦክሲጅን ብሪዝ ማድረግ አልቻለም እንትን ማለት አልቻለም መተንፈስ አቃተው በቃ ኒሞኒያ ነገር ነው እንደዚህ አይነት ነገር እንትን ብሎት ማለት ነው በዛ ምክንያት እንትን አለ ዘያው በቃ ቤተክርስቲያን በዛ ሁሉ ጸሎት ጸልዩልን ነበር በጣም በቃ በሚገርም ቤተሰብ ነው ያለን ቤተክርስቲያን ውስጥ እግዚአብሔር ዘመናቸውን ይባርክ ሁሉንም ማንንም ሳለለ ማለት ነው በቃ ምህረት ኢቫንጀሊካል ቸርችን በጣም ነው በቃ ማመሰግነው በዚህ ሁሉ ውስጥ ማለት ነው ለምን በቃ በእያንዳንዷ ነገር ከዝራዬ ጋር ከኔ ቤተሰቤ ጋር በማልፈበት ነገር በቃ ደከጎንዲ በመደገፍ አብረን ነበርውና ልክ የሆነ እንትን ሲል በቃ ለጸሎት አንድ ቤተሰብ ጋር ነው እንደዚህ እንትን ደወሉና ምንድነው ያለችኝ መዝሙር አለችኝ መዝሙሩን እንደሰውኛ ስታስቢው በቃ ቀልድ ነው የሚመስለው እንዴ ምንድነው እንደዚህ አይነት ነገር ነው ይባላል ግን ምንድነው ያለችኝ መዝሙር ክፈችና ጆሮ ላይ አርግለት አለችኝ ህፃን ልጅ ነው ጆሮ ላይ ነው ያደረኩት መዝሙሩን ጆሮ ላይ አደረኩኝ ባሏ ደግሞ ይጸልያል እየጸለየን ሳይ አይኑን ገለጠ ይዛዬ ከዛ በቃ እግዚአብሔር በቃ ድንቅ ነገሮችን በቃ ይማድረግ ጀመረና በሌላው ደግሞ እንደዚሁ በቃ ብዙዎች አሉ እንደዚህ በቃ በስልክ ሲጸልዩ የሚነግሩኝ ኢንከሬጅ የሚያደርጉኝ እኔ በብዙ በዚህ ራይ ጋራንቲሳ እንድንተንሰል በቃ አንቺ አንድ እህት አለች አብሶ በቃ አንቺ እኮ እንደዚህ ነሽ በቃ አንቺ እኮ ምናምን ይያለች በቃ ሁሌ በቃ ምቆምባትን ቦታ ሁሉ አስተዋውሳለሁ እዛች ቦታ ላይ ቆሜ እሷ ትደውላለች ትደውልና እንዴት ኢንካሬጅ እንደምታረገኝ እንዴት በቃ የእግዚአብሔር አብሮነትን እንትን እንደምትለኝና መልእክተኛ ሆነሽ በጣም እና እግዚአብሔር በዚህ ሁሉ ነገሮች ውስጥ እንትን ብሎኛል ከዛ ምንድነው ይሄ የሶስተኛው ሰርጀሪ ላይ ሶስተኛው ሰርጀሪ ፔስ ሜከር ምን ሊያደርጉለት ነው ቫልቭ መጀመሪያ ተደረገ ከዛ ፔስ ሜከር እንተናሉለት ከዛ ምንድነው እንትናኮት ሰርጀሪ ተደርጎ ገብቶ አንድ ፓስተር ሊያይ መጣ ማለት ነው ሊያይ መጣና ዲያዋራኝ ምናምን ነገርና በቃ ጸልይልኝ ምናምንና በጣም እንትን ብሎ ሄደ ከዛ እጄ ላይ የሆነ ወረቀት አየ ማለት ነው ከዛ እንዴ ፍላየር ይዘሽ ትዞራልሽ እንዴ ሮካል ከዛ አዛ ሲክርሱስ ውስጥ ማለት ነው እንዴ ፓስተር ብታይ አልኩት ብታይ እዚህ ውስጥ እኮ ስንት የተጨነቁ እኮ አልኩት ይሄንን ግን ጌታ እኮ ነው የሚያደርገው ፍሪዬ እኔ እኮ አይደለሁኝ እኔ በቃ ቁጭቢ አንዴ ምንድን ተፈጠረ መሰለሽ ከኢንግላንድ ነው የመጡት እነዚህ ቤተሰቦች ከኢሮፕ ለእንግድነት መጣው ልጃቸው ተታመማለች ልጅቷ ተታመመና ቦታ እንኳን ማረፊያ የላቸውም ማረፊያ ቦታ ሳይኖርሽ የሆነች ሩም አለች እዛ ውስጥ ነው እንድታርፊ የሚያረጉሽ እዛ ሆነው ልጅቷ በቃ ኦክሲጅን አንሳላት ይያሏቸው በቃ ተስፋ የላትም ምናምን ነገር ብለዋት እንትን ይያሉ ከዛ እኔ ሁሌ ቻፕል ሄዳለሁ ቻፕል እንትን ከዛ ከኋላዬ ትከተለኛለች ሁሌ እኔ ወደ 2 ወር ነው ምናምን ነው እዛ ውስጥ የተቆየ ነው ከዛ በላይም የቆየንበት ጊዜ አለ የዛኛው ሳምንት ላይ ግን እንደዛ ነው የቆየነው ከዛ እንትናለች ልክ ጸሎቴን ስጨርስ አይ ያለችኝ እኔ ገሌ እናት ነኝ አውቅሻለሁ አልኳት ደስ እየጸለይኩልሽ ነው እሺ አይዞሽ አልኳት በቃ አይዞሽ you know what አለች አንቺ ልጅ እኮ ክሪቲካል ኬዝ ላይ ነው ያለው ግን when I saw you አንቺን ሳይሽ በጣም you are በቃ
በመጸልይበት ሰዓት እጸልያለሁ ከባሌ ጋር በማሳልፍበት ሰዓት ከሱ ጋር ቁጭ ብለን የምናረጋው ነገር እናረጋለን ዘቃው ቁጭ ብለን መጽሐፋችንን ማንበብ ከሆነ ማየት ምን ያለብን ነገር ከሆነ እንላለን ሁሉም በቃ የእግዚአብሔር በእግዚአብሔር እጅ አይደል ያለው ሁሉ ነገር በሱ እጅ ያለ ነገር ምንም እንደማይሆን በቃ እና ይሄ ነው አልኳት ልንገርሽ አልኳት ሁሉም እኮ በእግዚአብሔር እጅ ነው ያለው በጌታ እጅ ነው ያለው አልኳት ያንቺም ልጅ በጌታ እጅ ልቻለችኛ ከእንግላንድ ነው የመጣነው እንዲ ነው እንግድነት መተን ነው አሁን ትራንስፈር ወደዛም ለማድረግ እንትን ሆነች እንዲ ያሉን አትሆንብሽም አልኳት ምንም አትሆንብሽም ከዛ በቃ ነክስቲ እንሄድ አልኳት ከዛ ሄድን ጸለይንላት ምናምን እኔ ሁሌ በቃ ጸሎት ጸልያለሁ ለልጄ ስላቸው ያቃሉ ነርሶቹ ጸልያለሁ ዛጋ ከዛ ልክ በስንተኛው ጊዜ ልጅቷ ነቃች ልጅቷ ደህና ሆነች ወደ ሀገራቸው እንትን ማለት እንዲሄዱ እንትን ተባሉ ማለት ነው ከዛ በቃ በጣም አሁን ጥሩ እንገናኛለን ይደውሉልኛል እና አሁን ደም ለረጅም ጊዜ እንትን አላሉልኝ እኔ እስከ ተወሰነ ጊዜ እንትንላቸው ነበርና እንደዚህ እግዚአብሔር የሚሰራው ነገር አለ እግዚአብሔር በቃ ባልጠበቅ ነው የኛ መከራ በሚመስል ነገር ላይ ሐዘን በሚመስል ነገር ላይ እግዚአብሔር ለሌላው ደግሞ በቃ እንደዛ ያደርጋልና በሶስተኛው ሰርጀሪ ላይ በጣም የሚገርም ነገሮች ነው ይሄንን ነገር ነው ያየሁት ለብዙዎች በቃ እግዚአብሔር ሲያናግረኝ ለብዙዎች መንገድ በመነጋገር ወረቀት በመስጠት እዛ ላይብራሪ አለ ታች እዛ ፕሪንት አደረገውና ፕሪንተር አለ እዛ ይሄን እንፈልጋለሁ ላቸዋል እሰጥናጭ ሲያልቅብኝ ፕሪንት አደርጋለሁ እዛ ፕሪንት አደርግና ይዘዋለሁ ከዛ እዛ ሰጣቸዋለሁ ካንሰር ሴንተር ሄዳለሁ ሰጣቸዋለሁ ሃርት ላይ ሄዳለሁ ሰጣቸዋለሁ እግዚአብሔር የሚሰራው ግን እሱ ራሱ ይሰራል ያንን ወረቀት ቁጭ ሲሉ ሲያነቡት እዛ ላይ ፈውስ አለው በዛ ላይ ህይወት አለው በዛ ላይ መጽናናት አለው መበርታት አለውና ያ ደግሞ መጽናት ይሆናቸዋል እና እግዚአብሔር በነገር ሁሉ ደግ ነው አሜን ይሄ ሶስተኛውን ሰርጀሪ በዚህ ሁኔታ እግዚአብሔር ረዳን በጣም በጥሩ እንትን በቃ እንትን ብለን ጨረስን ከዛ ደግሞ አራተኛው ሰርጀሪ ላይ ምንድነው የተፈጠረው ቫልቡን ከህፃናት ከቻይልድ ወደ አዳልት ከዚህ በኋላ አይቀየር ጥሩ ነው ያለው ከዚህ በኋላ እሱን መቀየር ስላለባችሁ በጣም አሁን ቅርብ ጊዜ የነበረው ማለት ነው እሱ አይደለም እሱ ነው ልክነሽ የከዛ በፊት ያለው እሱ በጣም ከባድ ታይም ነበር በጣም በቃ እሱ እግሩን የተቃጠለበት እሱ ነው የጠባሳው እግሩ ላይ ያለው ማለት ነው መንፈሳዊ ቅን